ሰላም ሰላም እንዴት ናችሁ? ተከታታዮቼ ከረጅም ጊዜ በኋላ እንግዲህ ሜሪ ነኝ ተመልሻለሁ እና ኦልሞስት አንድ አመት አካባቢ ቪዲዮ አልለቀኩም ይመስለኛል። አዎ የዛሬ አመት አካባቢ ነው የለቀኩት ያኛውን ቪዲዮዬን። እንደምታዩት እንግዲህ በአመቱ ደግሞ ወፋፍሬ ሁለተኛ ልጅ አርግዤ ያኔም አይ ቲንክ የመጀመሪያ ልጄ ነው ልጄ አራስ ነበርኩኝ እና 3 ወር አካባቢ ነበርኩኝ አይ ቲንክ። እና አሁን እንደምታዩት እንግዲህ ወፋፍሬ በሌላ ቪዲዮ ተመልሻለሁ። እንግዲህ ዛሬ ደግሞ ከዚህ በኋላ ከዛሬ ጀምሮ እንግዲህ የምንሰራውን አብረን የምናየውን ቪዲዮዎች የምሰራላችሁ ቪዲዮዎች ከልጄ ጋር ከልጆቼ ጋር አሁን ሁለተኛው ቤቢ ኦልሞስት ዛሬ ወይ ነገ ይመጣል። ከሱ ጋር የምንሰራውን ቪዲዮ እንግዲህ አብረን እናሳያችኋለን። ውሏችንን ምናምን እናያለን። እንግዲህ ቅርታ የምጠይቃችሁ ነገር ምንድነው? የመጀመሪያ ዩቲዩብ ቻናሌን ከከፈትኩኝ ጀምሮ የትራቭል ቪዲዮ ነበር ሰራለሁ ብዬ ያሰብኩት። ግን ያው እንደምታውቁት በዩሮፕም ያላችሁ አሜሪካም ያላችሁ እንግዲህ ከኢትዮጵያ ውጭ ያላችሁ ታውቁታላችሁ ምን ያህል ከባድ እንደሆነ። ቤት የሚያግዘን ሰው የለም። ባለቤታችን ደግሞ ያው ስራ ነው የሚሆነውና ብቻችሁ ሆናችሁ ኢማጂን የትራቭል ቪዲዮ እየሰራችሁ ገና የአንድ አመት ልጅ እና እንደገና ደግሞ ሁለተኛ እርጉዝ ሆናችሁ ትንሽ ይከብዳልና እንደዛም ሆኖም ግን ሴቶች ከዩቲዩብ ወይ ደግሞ ለሰው ሼር ማድረግ ሀሳብን ከምንፈልግበት ነገር መራቅ እንደሌለብን ነው ማምነው። ስለዛ ያንን በማሰብ ደግሞ በቃ ያለኝን ነገር ያለውን ነገር በምችለው አቅም በሳምንት አንድ የሚሆን ሁለቴ ቪዲዮ ለቅላችኋለሁ ብዬ ነው። ዛሬ እንግዲህ የምሰራላችሁ ቪዲዮ የሚሆነው ምንድነው? ስለጠፋው ይቅርታና እንደገና ደግሞ ያው እንደ አዲስ ጓደኝነታችን እንድናጠናክር ያለውን ሁኔታ ያለውበትን ሁኔታ ከዚህ በኋላ ምን አይነት ቪዲዮ እንደምንሰራና እንዲሁ ሰላም ለማለት ነው እናንተን ጓደኞቼ ሰብስክራይበሮቼ። ለዛ ነው እንግዲህ ቪዲዮ ሰራሁት። ኔክስት ቪዲዮ እንግዲህ የሚሆነው ደግሞ ያለኝ ከዚህ በኋላ እንግዲህ በቻልኩት አቅም በሳምንት አንድ የሚሆን ሁለቴ ቪዲዮ ለቅላችኋለሁ። ያለውን ጀርመን ሀገር ያለውን ላይፍ እንዴት እያሳለፍኩ እንዳለ ስትራግሉን ብዙ ሴቶች አላችሁ እንግዲህ የመጀመሪያችሁ የምትወልዱ አላችሁ እና እሱን ደግሞ የሆስፒታሉን ቫይብ እንግዲህ ያሳያችኋለሁ ምን እንዳለ። ሆስፒታሉን ስወልድ ኦልሞስት ነገ ወይ ዛሬ ኦልሞስት 41 ዊክ አካባቢ ሊሆነኝ ነው 40 ዊክ ያልፏል። ስለዛ ሆስፒታል ላይ ያለው ቫይብ የመጀመሪያ የወለዳችሁ አሁን ሁለተኛዬ ስለሆነ አይ ቲንክ ያውቃችኋለሁ አንዳንድ ነገሮችና እንደ መጀመሪያ ግን የምትወልዱ እናቶች ይከብዳችሁ ይሆናል። በቃ ምንድነው እንዴት ነው የሚሆነው ያለው ነገር። በተለይ ሁለተኛችሁም ቢሆን ደግሞ ኢትዮጵያ ወልዳችሁ ከሆነ ሁለተኛ ልጃችሁን ደግሞ እዚህ ከሆነ እንዴት ነው ያለው ነገር የሚለውን እንግዲህ እስቲ በምችለው አቅም እየቀረስኩኝ ቪዲዮ አሳያችኋለሁ ዛሬ ወይ ነገ። እና ይሄኛው ቪዲዮ የሚሆነው እንግዲህ አንዳንድ ነገሮች እንደዚህ ሼር አድርጌያችሁ ብቻ ነው የሚሄደው። እና እንዴት ናችሁ? ኖቬምበር እንግዲህ እንደምታዩት ብርድ ነው ውጪው። ምናልባት ከዚህ በኋላ የምሰራላችሁ ቪዲዮ ወይ ቤት ውስጥ ከልጄ ጋር ሊሆን ይችላል ወይ ሞል ውስጥ ሊሆን ይችላል እንጂ ብዙ ያው ሰመር ታይም ስላልሆነ ውጪውን ላላሳያችሁ እችላለሁ። ሰመር ሲመጣ ደግሞ አብረን ውጪውን እናያለን ማለት ነው። እና እንደምታዩት እንግዲህ እንደኔ ደግሞ ፊታችሁ ቤቢ ሻወር አክቹአሊ አክብረውልኝ ነበረ ጓደኞቼ ቸርች ልጆች ሳላስበው ሰርፕራይዝ አድርገውኝ ነው። ከዛ በኋላ እስቲ ለምን ጓደኞቼን ከስንት ጊዜ በኋላ ብመጣም በዚህ ያላሳያችሁም ብዬ ነው። እንዴት ነኝ እንደወደዳችሁ ተስፋ አደርጋለሁ። መውለጃ የሚሆነኝን ቁጥጥርም ራሴ ሰርቻለሁ። እንደምታዩት ራሴ እንግዲህ እዚህ ያው እንደ ኢትዮጵያ ግርግር አይኖርም። ያ ነገር ትንሽ ይከፋችኋል። ያው ከባድ ነው። ቪዲዮ ላይማ አላለቅስም ማለት ትንሽ ከባድ ነው። ያው ብቻችሁን ሆናችሁ ባለቤታችሁ ብቻ ነው የሚኖረው። ያው ጎረቤት ምናምን የለም እዚህ እንደምታውቁት ትንሽ ጭር ያለ ነው። አይ ቲንክ ጀርመኖች ኮሚኒቲ አላቸው በርግጥ እንደዚህ ከነሱ ጋር ለመተዋወቅ ምናምን እንደዚህ ውጭ እንደሚወራው አያወሩም። ፊታቸው ጭፍጋጋ ነው ዝምተኛ ናቸው የሚባሉ አይደሉም። አክቹአሊ ለኔ ከመጣሁ ጀምሮ የሆነ ኮሚኒቲ ነገር አለ። ልጆቻችሁን ሄዳችሁ ታጫውታላችሁ። እንደገና ደግሞ ሻይ ቡና እያሉ የሚያሳልፉበት ምናምን ቦታ አለ። ግን ምንም ቢሆን እኛ ደግሞ ታውቃላችሁ ባህላችን በጣም ትልቅ ነውና ስፔሻሊ ለእርጉዝ ሴት ያለው ነገር ልትወልድ ስትል ያለው ነገር ምናምን በጣም ነው እንትን የሚላችሁ
ያ ነገር ትንሽ ቅር ቢለኝም ግን ችግር የለውም ያው ሁለት ወዶ ስለማይቻል እንደዛ አድርጌያለሁ። እና እንደምታዩት እንግዲህ ኦልሞስት 9 ወሬን ጨርሻለሁ። ግን ፊቴ ምንም አልተቀየረም፣ አልወፈርኩም፣ አላበጥኩም ምናምን እና ይሄ ደግሞ እንደኔ አይነት እናቶች እንግዲህ ትኖራላችሁ። ይሄ የኔ በጣም የሚገርመኝ ነገር ነው። አብዛኛው ሴቶችም ትኖራላችሁ እገምታለሁና ሆዴም በጣም ትንሽ ነው። እንደውም አሁን እንደዚህ ልብሱ ውጥር ስላደረገው ነው እንጂ ስቆም ብታዩ በጣም ነው የምትገረሙት። በጣም ትንሽ ነው። ስቲል እስካሁን ሰዓት ደቂቃ ድረስ ቤት ውስጥ ስራ ሰራለሁ። ልጄን ቴክ ኬር አደርጋለሁ። ክርስቲያን ይባላል እና ልጄ ያው 1 አመት ከ4 ወር አካባቢ ነው እና እሱን ቴክ ኬር አደርጋለሁ። እንግዲህ ኩክ ማድረግ ካለብኝም አደርጋለሁ። ቤት ማጽዳት ካለብኝ ኤቭሪቲንግ እሰራለሁ። ኦልሞስት እርጉዝ ሆኜ እስከ 6 ወር እርጉዝ ሆኜ በነበረበት ሰዓት ሁለተኛውንም ኦንላይን ዶች ኮርስ ጀርመንኛ ቋንቋ ማር ነበር። እሱንም ተምሬ ጨርሻለሁ። እና ሴቶች ከሀገራችን ከወጣን በኋላ ስፔሻሊ በጣም ጠንካራ መሆን አለብን። ወገቤን ራሴን ምናምን ማለት የለብንም። ምክንያቱም ማንም የሚረዳን ሰው የለም ከእግዚአብሔር ቀጥሎ ባላችን ይረዳናል። ከዛ ውጭ ራሳችንን ያለነው ለሁሉም ነገር እና ይሄንን ነገር ሼር ላደርጋችሁ እፈልጋለሁ። ዛሬ እንግዲህ ቆይቼ ስለመጣሁባችሁ ወሬ ነው ማበዛባችሁ እና ለእናቶች ነው እንግዲህ ይሄን ነገር የምለው። በጣም ጠንካራ መሆን አለብን። ከሀገር ከወጣን በኋላ እንደምታውቁት ብዙ ነገር ያው ኢትዮጵያ ያለ ሰው አይመስለው ይችላል። ሁሉም ነገር እኮ ተመቻችቶልሻል፣ ሁሉም ነገር በጣም እኮ ደልቶሻል ምናምን ምንድነው ከበደኝ የምትይው ምንድነው ምናምን ሊሉ ይችላሉ። ግን የማይሞላ ክፍተት አለ። ምክንያቱም ብቸኝነት ስፔሻሊ እንደኔ ደግሞ ከሀረር አካባቢ ድሬዳዋ አካባቢ የመጣ ሰው ትንሽ ግርግሩም ጫጫታውም ሶሻል ላይፉ ምኑም አለና ያንን ለምደን ኖረን ከዛ ደግሞ እንደገና እዚህ መተን ጸጥ ያለ ማህበረሰቡ ስንገባ ትንሽ ይከብደናል እና ያ ነገር ትንሽ ይከብዳል ብዬ አስባለሁ። ሁለተኛ ደግሞ ልጅ ብቻችሁን ስታሳድጉ አዲስ ሀገር ነው፣ አየሩ አለ፣ ሲደራረብ ብቻ እንትን ይላል። ግን ጠንካራ መሆን አለብን። ጠንካራ ሆኜ እንግዲህ ለዚህ ደርሻለሁ ነው የምላችሁ። እስቲ ከዚህ በኋላ ደግሞ ያለውን እለት ተእለት ነገር እንዴት አድርገን ሃንድል ማድረግ እንደምንችል ምናምን አወራቸዋለሁ። ብቻ ያለኝን የኔን ኤክስፒሪየንስ የሚጠቅማት አንድ ሴት ካለች ሼር አድርጋታለሁ ብዬ አስባለሁ። እና እንግዲህ እንደነገርኳችሁ አሁን ኦልሞስት በቃ 41ኛው ዊኬ ላይ ነኝ። ሻንጣዬን የሆስፒታል ባጌን አዘጋጅቻለሁ። ደስ የሚለው ፓርት ጀርመን ሀገር ከመጀመሪያ ልጄ ትንሽ ኤክስፒሪየንስን ስነግራችሁ ሆስፒታል ላይ እጅግ በጣም ነው ደስ የሚለው። በቃ እዚህ ጋር አማራችሁ ምናምን እናት የለችም፣ እህት የለችም፣ አክስት የለም፣ አጎቴ ምናምን የለም ብላችሁ ልክ ደግሞ ሆስፒታል ላይ ምጥ ይዛችሁ ወይ ደግሞ ቀድማችሁ በሴስም ቢሆን ስትገቡ ያለው እንክብካቤ በቃ እንደ እናት ነው ማለት ይቻላል። እና በጣም ነው በቃ ደስ የሚለኝ ይሄ ፓርታቸው። ኤቭሪቲንግ ለልጆቻችሁ ልብስ ስትወጡ ብቻ ነው የምትጠቀሙት። ዳይፐር፣ ፓምፐርስ ትልቅ የእናቶችም እንደዚህ ያው የሚኖረውን ነገር እንትን ለማድረግ ያው ምግብም እንደማንኛውም ይሰጧችኋል። የነሱ ካልቸራል የሆነ ነገር እንደ ኢትዮጵያ ድቁስ ያለ ነገር ፍርፍር ምናምን ባይኖረውም ቺዝ፣ ሰላሚ፣ ዳቦ፣ ማር፣ ሻይ፣ ቡና ምናምን ይሰጧችኋል። ትሪት ያደርጓችኋል ነርሶቹ። እንደውም እኔ በጣም ማስታውሰው በጣም ደስ ያለኝ ከሌበር በኋላ ታውቃላችሁ ከባድ ነው። ከወልዳችሁ ከተመጣችሁ በኋላ ይደክማችኋል። አሁን እንደዚህ እንደምታዩኝ አሁን ዛሬ በጣም ኢነርጂ አለኝ ምናምን እና ከመወለዳችሁ ከ2 ቀን በፊት ኢነርጂ አላችሁ። ልክ ከወለዳችሁ በቅስፈት በኋላ ታውቁታላችሁ። የወለዳችሁ እናቶች ውሃ ነው የምትሆኑት በቃ ኔክስት ዴይ እናንተ አላውቅም። እና ሙትት ብዬ ተኝቼ በቃ እናቴ ብትኖር ምናምን እኮ ልጁ ሲያለቅስ ተኝታችሁ ራሱ እዛው ጋር አንስተው ምናምን አጥብተው እንትን ይላቸው ምናምን ብዬ እያሰብኩኝ ነበርና ለሊት ላይ በቃ አላውቅም ተኝቼ ነርሶቹ ይመላለሳሉ፣ እየተመለሱ ይመጣሉ፣ ጡጦ ይሰጡታል ምናምን እና እንዴ ይሄ ነገር እንዴት ነው በቃ እናትና አባትን የሚያስረሳ ነው እንዴ ይሄ ነገር ብዬ በጣም ደስ ያለኝ ሞሜንት ነበረ። በጣም ማረሳው ሞሜንት ማለት በጣም ደክሞኝ ተኝቼ ነርሶቹ መተው ትሪት አደረጉት ክርስቲያንን። በቃ ጠዋት ማታ ይመጣሉ። ሆስፒታሉ በጣም ንጹህ ነው።
እና ቪዲዮን ከመጨረሴ በፊት እስቲ ስለ ሆስፒታል ስላለው ነገር አንዳንድ ነገሮች ልበላችሁ። ማለት ያው በጣም ነው ደስ የሚለው እንደነገርኳችሁ፣ በቃ በጣም ነው የሚንከባከቧችሁ እስክትገረሙ ድረስ ነው ትሪትመንቱ። እንደገና የምትጠቀሟቸው ነገሮች ምንም አትጨናነቁም። ለራሳችሁም ይሁን ቢጃማ ብቻ ያዙ። ዋና ዋና ነገር እንደዚህ ቢጃማ። አክቹዋሊ ሆስፒታል ባጌን ሁለተኛ ልጅ ላይ ስትሆኑ ችግሩ ደግሞ ትዘናጋላችሁ። የመጀመሪያ ልጅ ጊዜ በጣም ቀድሜ ነበር ያዘጋጀሁት፣ አልጋውን ቀድሜ ነበር ያነጣጠፍኩት ምናምን የዘረጋጋሁት እና አሁን ላይ ግን ችላ ማለት ነገር አለና ሆስፒታል ባጌን ያሳየኋችሁ እንግዲህ ያው ከሁለተኛ ልጅ አንጻር እና እንደዛ ሆኖ ይቅርታ። ግን ስነግራችሁ እዛ ያለውን ነገር ምንም የሚያሳስብ የሚያጨናንቅ ነገር የለም። ዋናው እግዚአብሔር በሰላም ብቻ ጤነኛ ልጅ ይስጠን። እሱን ብቻ አስቡ እንጂ ስላለው ነገር እዛ ትሪትመንቱ ነርሶቹ በጣም እጅግ በጣም ደስ የሚሉት። ቋንቋ ያው ትንሽ ብትችሉ ይመከራል፣ ወይ ደግሞ ትራንስሌት የሚያደርግላችሁ ሰው አብራችሁ ሊኖር ይገባል። ምክንያቱም ያው መግባባት ስላለባችሁና እንግሊዘኛም ይሰማሉ። አክቹዋሊ ይችላሉ፣ በደንብ ይችላሉ። ግን ያው በጀርመንኛ ነው ማውራት የሚፈልጉት። ከተቸገራችሁም ግን እንግሊዘኛ መጠቀም ትችላላችሁ። ያው እኔ ሞካክራለሁ፣ ጀርመንኛ ሞካክራለሁ፣ እንግሊዘኛም እየሞካከርኩኝ ባለቤቴም ስላለ እንደዛ ነው ማሳልፈው። ከነሱ ጋር ኮሚኒኬሽን እንደዛ ነው ማለት ነው። ከዛ ከወለዳችሁ በኋላ ከዛኛው ኤክስፒሪየንስ ስነግራችሁ በጣም 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 አሁን ላይ የማልደግመው ነገር እና የከበደኝ ነገር ኢፒዱራል ነው። በቃ የመጀመሪያ ልጅ ጊዜም ትኩረት ሳልሰጠው በቃ ሁሉ ነገር ይሁን ችግር የለም ነው ልጁን ብቻ ለማየት ነው የምትጓጉት እና ኢፒዱራል መጠቀም አልነበረብኝም። እና ኢፒዱራል መጠቀሜ በጣም 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 ነው የሚቆጨኝ ነው የምላችሁ። ምክንያቱም ከወለድኩኝ በኋላ ያየሁትን ስቃይ ልነግራችሁ አልችልም። በቃ ልክ 1 ሳምንት 2 ሳምንት ድረስ ሰው ወልዶ ሲተኛ እንቅልፍ በቃ ኢንጆይ ሲያደርግ እኔ ራስ ምታት ነበረኝ፣ በጣም ቱማች የወገብ ፔን ነበረኝ ረጅም ጊዜ ኦልሞስት እስከ 6 ወር አካባቢ ነበረኝ። እንደገና ሰውነቴ እንዳለ ጀርባዬን ምናምን ይቆርጣጠመኛል፣ ያመኛል እና በጣም ከባድ ጊዜ ነበር ያሳለፍኩት። እና አሁን ላይ ግን በጣም በጣም ማልፈልገው ነገር ቢኖር ኢፒዱራል ነው። እግዚአብሔር እንግዲህ ይርዳኝ፣ ህመሙንም እሱ ያስችለኝ እንጂ ደግሞ የመጀመሪያ ልጃችሁ ሲሆን እንደው ምንም ስለማታውቁት ህመሙን ምንም አይመስላችሁም። ሁለተኛ ልጅ ግን እጅግ በጣም ነው የሚያስፈራው። በቃ አሁን ዛሬ 1 ቀን 2 ቀን ምናምን ሲቀረኝ ከአሁን መጣ ብዬ ሳስብ በጣም መፍራት ጀመርኩኝ እና አሁን ትንሽ እየፈራሁ ነው እንጂ እንደውም ደህና ነበርኩኝ። እና በአሁኑ ኢፒዱራል አልጠቀምም የሚል ጠንካራ የሆነ ውሳኔ አለኝ እላችኋለሁ ጓደኞቼ። ወሬ አላብዛባችሁ፣ ይሄን ያህል ሰላም ካልኳችሁ እንግዲህ ይበቃል። እንግዲህ አሁን ደግሞ ኔክስት ላይ አሁን ዛሬ ወይ ነገ ቅድም አልደጋግምባችሁ ሆስፒታል ያለውን ነገር ከቤት ስወጣ ጀምሮ በምችለው አቅም አሳያችኋለሁ። እንዴት እዛ ያለው ሁኔታ አሳያችኋለሁ። ሁለተኛ ልጄንም እንግዲህ ከእናንተ ጋር ነው አብረን የምናየው ማለት ነው። በጣም ወዳችኋለሁ፣ ስለምታበረታቱኝ አመሰግናለሁ። በጣም ቴንኪዩ። እናቶች ደግሞ የምትፈልጉት ነገር ካለ እንድሰራላችሁ ጀርመን ሀገር ባለ ዙሪያ ያው ኦልሞስት ከመጣሁኝ 2 ዓመት አካባቢ 2 ዓመት ከግማሽ አካባቢ እየሆነኝ ነው። በዚህ በ2 ዓመት ተኩል እንግዲህ ያየሁትን ነገር ሁሉ ምንም ሳልደብቅ አወራችኋለሁ። ስለዛ እናንተ ደግሞ የምትፈልጉት እንድነግራችሁ የምትፈልጉት ነገርም ካለ ኮሜንት ላይ ያሳውቁኝ። እና ደግሞ በዚህ ቪዲዮ የምፈልገው እስቲ ኢፒዱራል ተጠቅማችሁ የመጀመሪያ ልጃችሁ ላይ ወይ ደግሞ ሁለተኛ ልጃችሁ ላይ ተጠቅማችሁ ምንም ጉዳት ያልደረሰባችሁ ወይ ደግሞ ስለ ኢፒዱራል ያላችሁን ነገር ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። ዩቲዩብ ቻናሌንም ለማነቃቃት ኮሜንት እየሰጣችሁኝ አብረን ብንሄድ ደስ ይለኛል። እና ስለ ኢፒዱራል እስቲ ያላችሁን አስተያየት ተመችቷችሁም ከሆነ ከብዷችሁም ከሆነ እንደኔ ኮሜንት ላይ ታሳውቁኛላችሁ። ለዛሬ አላብዛባችሁ፣ ይሄን ያህል ቪዲዮ ከሰራው ይበቃል። በጣም ወዳችኋለሁ፣ አመሰግናለሁ። ሴቶች እንግዲህ ጀግኑ ነው የምለው። ሌላ ምንም አማራጭ የለንም ከመጀገን ውጪ። እንግዲህ ከልጄ ጋር በሌላ ቪዲዮ ደግሞ ከአዲሱ ልጄ ጋር ኔክስት ቪዲዮ እንገናኛለን በቅርቡ። ሰላም ሁኑልኝ፣ ወዳችኋለሁ። ባይ
አይደለም።